ያሰብኩት ያስኩጠፋኝ የበደል ማዕበል ወደ ዳር ገፋኝ ሀሳብ ጭንቀት እንደው ላይገላግል ልፋት ብቻ ነው ከራስ ጋር ትግል የገባኝ ሰዓቱ ረፍዷል የሆነው ሁሉ እንዳይሆን ሆኗል የገባኝ ቤተሰብ ልናናገርሽ ነው የመጣ ነው። ገብቶሻል አይደል? አንቺን አሁንም ደግሜ ነው የማወራው። አንቺን በግድ ልጅሽን ማንም የሚወስድ የለም። እኛ ግን ብትስማሚና ፍቃደኛ ብትሆኚ እንድታስቢበትም ነው እኛ የመጣ ነው። ገብቶሻል አይደል? ልጅሽ በስነ ስርዓት እንዲያድግ አይ እምትይ ከሆነ እናት እኮ እናት ናት። ተረዳሽኝ አይደል? እናትነትሽ በምንም አይነት ዋጋ የሚተመን ወይ ደግሞ በዚህ በትናንሽ ዋጋ ተምነን የምንገልጸው ነገር አይደለም። ተረዳሽኝ አይደል? ያንን ነገር ግን ልጅሽ ጥሩ ማንነት እንዲኖረው መንገድ ይበጅለት ነው ያልኩሽ። ተረዳሽኝ አይደል? አንድ ካልሽ ደግሞ ከአብርሽ ጋር ያለሽን የፉክክር እልሃችሁን ትተሽ በስነ ስርዓት ልጅሽን አሳድጊ። በቃ አርፈሽ ቁጭ ብለሽ ልጅሽን አሳድጊ። አይ ከሱ ጋር አፎካከራለሁ አሁንም ከሱ ጋር እልህ ያልጨረስኩ ነገም ከሱ ጋር አጨቃጨቃለሁ የምትይ ከሆነ ደግሞ ይሄኛው ለልጅሽ ጥሩ አይደለም። ይሄ ልጅ በሰላም በፍቅር እንዲያድግልሽ ይሄኛው መንገድ ጥሩ ስላልሆነ እኛ ይሄን ልንልሽ ነው የመጣነው። እንድታስቢበት ግን እፈልጋለሁ። ዛሬም አልጨረስኩም፣ ነገም መጥቼ እጠይቅሻለሁ። በደንብ አድርገሽ አስቢ እንጂ ለራስ ደስታ አይደለም። አይ ቲንክ እሷ ስለወለደች ብቻ እናትነት እንትን ድረስ መሄድ ነው ለልጅ ለራስ ደስታ አይደለም። በቃ ጉዜ እግዚአብሔር ለራስ ደስታ አይደለም። ቆም ብለሽ ከራስ ለራስ ቢለማንኛው ዴቫ አመሰግናለሁ።